ያን ሊያደርጉ አይችሉም። በማንሳት ረገድ ፌዴራል መንግስቱ የትግራይ ቲፒኤልኤፍም ሁለቱም መብት አላቸው፣ ቬቶ ፓወር አላቸው ሁለቱም፣ አንዱ ብቻ አይደለም። ስለዚህ ቲፒኤልኤፍ አንስቻለሁ እያለ ያለ አግባብ አቶ ጌታቸውን እዛ ቦታ ላይ ፌዴራል መንግስቱ አስቀምጦ መቀጠሉ አቶ ጌታቸውም እኔን ከስልጣን ማውረድ ከፈለጋችሁ ፌዴራል መንግስቱን አነጋግሩ ልታወርዱኝ አትችሉ ሲሉ የፕሪቶሪያ ስምምነት በዛም ረገድ መጣሱት። ማን የጣሰው? ቲፒኤልኤፍ ነው የጣሰው? ሳያማክር ሳያወያይ ማድረጉ ኖ በዛ ጉዳይ ላይ የጣሰው ፌዴራል መንግስት ነው። በዛች እንዴት ሆነው ሁለቱ ቪቶ ከሆነ ወደ ቪቶ መጣለን። እኔ በቪቶ ቪቶ አለ ብለን ከወሰድን አንተ ባስቀመጥከው መሰረት ሁለቱም የግድ መስማማት አለባቸው። ቪቶ ማለት እሱ ነው ከሆነ ቲፒኤልኤፍማ ይሄን ሰውዬ እምነት የለኝም ከዚህ በኋላ ስለዚህ የጊዜያዊ መስተዳድሩ ፕሬዚዳንቱ ነው እንዲቀጥሉ አልፈለኩም፣ አንስቻቸዋለሁ። ስለዚህ በፕሪቶሪያው ስምምነት መሰረት የሚቀጥለው ፕሬዚዳንት ማን መሆን እንዳለበት ከፌዴራል መንግስቱ ጋር እነጋገራለሁ አለ። ደግሞ ለምን አልተነጋገረም? መጀመሪያው ጥሰቱ እዚህ ጋር አይደለም ወይ? ቲፒኤልኤፍ ቆይ በውይይት እሱ ሎጂክ ላይ እንቆይ እኮ ነው። ተስማሚ ቪቶ ነው። ሁለቱም የግድ ተስማምቶ ተወያይተው የውይይታቸውና ድርድራቸው ውጤት አውትከም መሆን አለበት ነው አይደለ ቪቶ? ስለዚህ መጀመሪያውንም ዩኒላተራሊ ህወሓት በጋራ የተቋቋመውን ጊዜያዊ አስተዳደር ፕሬዚዳንት ዩኒላተራሊ ካነሳ በኋላ የፌዴራል መንግስቱ እንዲያነሳልኝና መቀየር አለብኝ ማለት ውስጥ መመካከር ያለባቸው ለመሾም ነው። ለማንሳት የአንድ ወገን ውሳኔ በቂ ነው። ለማንሳት እንዴት በቃ ካልተስማማበት አልተስማማበትም ያነሳል። ለመሾም ነው እንደሾመው ጌታቸውን አላልኩም፣ አልወጣኝም። በሁለቱ ምክክር ነው፣ በፕሪቶሪያ ስምምነት መሰረት ነው እሱን ያደረጉት አልኩህ እኮ። ኤግዛክትሊ በቃ ካላመነበት አንዱ አካል ዩኒላተራሊ ማንሳት ይችላል። መመካከር አያስፈልግም። ለምን ያነሳል? አያናገሩም ወይ? ውይይቱ ፕሪኮንዲሽን አይደለም ወይ? አዳምጠኛ ጥቅሜን አያስከብርም ብሎ እስካመነ ድረስ የፌዴራል መንግስቱ ሊያነሳ ይችላል፣ ቲፒኤልኤፍ ሊያነሳ ይችላል። ቲፒኤልኤፍ ያደረገው ያን ጥቅሜን አያስከብርም ብሎ ባመነበት ጊዜ ከዚህ በኋላ ፕሬዚዳንቱ ነው አይቀጥሉም፣ አንስቻለሁ ማለት መብቱ ነው።